በዛሬ ቪዲዮ ለእናንተ ይጠቅማል ያልኩትን መረጃ ይዤላችሁ መጥቻለሁኝ። ይህን ቪዲዮ ከቻላችሁ ላይክ እንዲሁም ደግሞ ሼር እንድታደርጉልኝ በትህትና ጠይቃችኋለሁኝ። እንግዲህ በብዛት በቲክቶክ ላይ በነፃ ፓውንድ የምትፈልጉትን እቃ ከቲሞ ማግኘት ትችላላችሁ ተብላችሁ ኮድ አስቀምጦላችሁ በዛ ኮድ ስትገቡ በነፃ እቃ ማግኘት ላልቻላችሁ እንዲሁም ደግሞ ያንን ኮድ አስገብታችሁ 3 ወይም ደግሞ 2 እቃ በነፃ አግኝታችሁ እቃውን መውሰድ ላልቻላችሁ ለእናንተ መልስ ይሆናል ብዬ ያሰብኩትን ቪዲዮ ነው ይዤላችሁ መጣሁት። እኔ እንግዲህ ብዙ ጊዜ እቃዬን የማዘው ከቲሞ ነው። እጅግ በጣም ፈጣን አገልግሎት አላቸው። እንዲሁም ደግሞ እቃችን በጣም ጥሩ ነው። ለኔ ተመችቶኛል። እጅግ ብዙ እቃዎችን ከቲሞ ገዝቻለሁኝ። ግን ጥንቃቄ በተሞላበት ሲሆን መልካም ነው። እንግዲህ ነፃ ፓውንድ ምንድን ነው እንዲሁም ወይም ደግሞ ነፃ የልብስ ወይም ደግሞ የእቃ አገልግሎት እንዴት ነው ከቲሞ የምናገኘው? የትኛውንም ኮድ ስታስገቡ 3 ወይም ደግሞ 2 እቃ ቲሞ ያስመርጣችኋል። እነዚያን 3 ወይም ደግሞ 2 እቃ ከገዛችሁ በኋላ ተጨማሪ እቃ በገንዘባችሁ ትገዛላችሁ። ከዛ በኋላ ያ በነፃ የሰጣችሁ እቃ ከነዚያ እቃ ጋር አንድ ላይ ሆኖ ይመጣላችኋል ማለት ነው እንጂ ነፃ የሚባል ነገር የለም። እንግዲህ አብዛኛውን ጊዜ ከቲሞ ጋር አብሮ የሚሰሩ ልጆች አሉ። አብሮ መስራት ትችላላችሁ። ከቲሞ ካምፓኒ ጋር ተነጋግራችሁ እነሱ መለያ ኮድ ይሰጣችኋል። በዛ መለያ ኮድ ሰው ከጋበዛችሁ ቲሞ ካምፓኒ ደግሞ ያስብላችኋል ማለት ነው። ይሄም አንድ ስራ ነው። ነገር ግን ደጋግሜ የምናገረው ነገር በአብዛኞቻችሁ የምትሸወዱት ያለምንም ክፍያ ምንም ሳትከፍሉ በነፃ እቃ የሚያመጡላችሁ የሚመስላችሁ ልጆች አላቸው። እንደዛ የሚባል ነገር የለም። በገንዘባችሁ ነው። ለምሳሌ ቲሞ እንደ እጣ ያወጣል። የመሽከረከር ነገር አለ። ያ እጣ ይወጣላችኋል። 3 2 1 5 እቃ ሊሆን ይችላል። በነፃ እጣ እንደወጣላችሁ እቃውን መርጣችሁ ትወስዳላችሁ። ከዛ በኋላ ግን የቲሞ ገደብ አለው። በዚህን ያክል ብር እቃ ግዙ ይላችኋል። በዛን ያክል ብር እቃ ከገዛችሁ በኋላ ያ በነፃ ሰጣችሁ እቃ ለእናንተ ይሰጣቸዋል ማለት ነው። እኔ እንግዲህ ከቲሞ ጋር እየሰሩ አይደለም። ነገር ግን እቃ ላዝ ነው። እንግዲህ ክሪስመስ እየደረሰ ነው። የክሪስመስ ቅናሽ አለ ማለት ነው። እኔ ከአንዴም 3 ጊዜ በእንደዚህ አይነት ነገር ተሸውጃለሁ። እናንተም ጥንቃቄ እንድታደርጉት ያክል ነው። እኔ በራሱ ቲሞ በሚያመጣው ዲስካውንት ወይም ደግሞ በሚያወጣ ቅናሽ ተጠቅሜ የምፈልገውን እቃ ለመግዛት ነው ዛሬ። እስቲ ያለምንም ክፍያ ከምንገዛ በገንዘባችን ከፍለን የምንፈልገውን እቃ ሁሉ ከቲሞ ማግኘት እንችላለን። እንግዲህ እኔ ዛሬ የተለያየ እቃዎችን ለማየት ነው። በተለይ ደግሞ የቤት ውስጥ እቃዎችንና አልጋ ልብሶችን ነው ማየት የፈለግኩት። ግን ለእናንተ ለማሳየት ያክል ከሁሉም ልጀምር። ያው እዚህ ጋር ሁሉንም እየነካሁት ነው። ያው የሴት አልባሳት አለ፣ የምትፈልጉት ነገር አለ። እኔ እንግዲህ አልጋ ልብስ ነው የምፈልገው። እስቲ አልጋ ልብሶችን ማለት ነው። ያው አያችሁ እጅግ በጣም ቆንጆ ቆንጆ አልጋ ልብሶች አሉ፣ ኮንፎርቶች አሉ። እንግዲህ እንደምታዩት እጅግ በጣም የሚያማምሩ አልጋ ልብሶች አሉ። ግን አሁን ላይ ቅናሽ ላይ ያለ እኔ የምፈልገው አይነት ቅናሽ ላይ ያለ የለም። ስለዚህ እወጣለሁ ማለት ነው። እንግዲህ እናንተ የምትፈልጉት ነገር ካለ እዚህ ውስጥ አማርጣችሁ መግዛት ትችላላችሁ። እጅግ በጣም ውብ የሆኑ የሚያማምሩ ለትልቅ አልጋ ሁሉ የሚሆኑ አልጋ ልብሶች አሉ ማለት ነው። እንግዲህ ከዚህ ውስጥ ይወጣና የሴት ጃምፕሱት ወይም ደግሞ አጠቃላይ ሱሪ የምንለበሰውን እኔ ያው ብዙ ጊዜ አዝዣለሁ። በጣም ነው የምወደው። ቶሎ እንዲመጣልኝ እንደዚህ አድርጌ እያየሁኝ ነው። ቅናሽ ላይ ያለውን እየፈለግኩት ነው። ያምራል። አያችሁ እጅግ በጣም ውብ በሆነ አለ። ይሄ ያምራል ግን ውድ ነው። ስለዚህ አልፈልገውም ማለት ነው። እናንተ የምትፈልጉትን ነገር ማግኘት ትችላላችሁ። እስቲ የቤት ውስጥ እቃዎችንም ስናይ እጅግ በጣም ቆንጆ እቃዎች አሉ። የአረብ ነጭ ዕጣን ሁሉ ሳይቀራላችሁ አለ ማለት ነው። የቤት ውስጥ እቃውም የምትፈልጉት ነገር ሞልቶላችኋል።
እንግዲህ ቲሞ ላይ በገዛ ገንዘባችሁ የምትፈልጉትን ነገር ማዘዝ ትችላላችሁ። እኔ እንግዲህ ከነዚህ ውስጥ ቲሞ ላይ አሁን ያዘዝኩት እቃዎች እናንተ ብዙ ጊዜ እንዳልወስድባችሁ ብዬ ነው። እዚህ ጋር እንደምታዩት የሽንኩርት መፍጫ ለራሴ ለጓደኞቼ ለራሴ ወስጃለሁ። እዚህ ጋር የምታዩትን እቃ በሙሉ አዝዣለሁ። ይሄ እንግዲህ 2 ፍሬ ነው የቀረው፣ ሊያልቅ ነው እያለኝ ነው። አያችሁ፣ እነዚህን እቃዎች አስጋሪ ላይ አስቀምጫለሁ ማለት ነው። እነዚህን እቃዎች የሚወስዷቸው ናቸው። ያው አንዳንድ እቃ 3 የገዛሁት አለ፣ 2 የገዛሁት አለ፣ 4ም አንድ ለት እቃ ገዝቻለሁ። ለእኔም ለጓደኞችም ነው። እንደዚህ እቃ ቅናሽ ሲወጣ ሼር እንደራረጋለን እና ያው ሲፈልጉ አዛለሁ ማለት ነው። ይሄ ሱሪ በጣም ያምራል። ቅናሽ ላይ የለም። ያው እቃ ስገዛ እኔ ወደ ኢትዮጵያ ብር እየቀየርኩም ነው የምገዛው፣ ግን ቅናሽ ላይ የለም። በጣም ነው የሚያምረው። አያችሁ፣ ዘቅ ብላችሁ እንደዚህ በደንብ ማየት ትችላላችሁ። እስቲ የፊት ክሬም ወይም ደግሞ ፊት ላይ የፊት ቆዳን እንትን የሚል የሚያለሰልስ እየፈለግኩኝ ነው። ይሄ ነገር በነገራችን ላይ ቆንጆ ነው። ከፈለጋችሁ ማዘዝ ትችላላችሁ። እኔ ከዚህ በፊት አንድ ክሬም ወስጄ ነበር። አሁን እየፈለግኩኝ ነው፣ ላገኝ አልቻልኩም። አያችሁ፣ ሁማኔር ብሎ ሳይቀራል ቲሞ ላይ ያለለ እቃ የለም። ነገር ግን በነፃ ፓውንድ ወይም ደግሞ ያለምንም ክፍያ ተብላችሁ ከምትታለሉ እራሳችሁ ከፕሌይ ስቶር ወይም ደግሞ በጉግል ዳውንሎድ አድርጉና የቲሞን አፕሊኬሽን የምትፈልጉትን እቃ ማዘዝ ትችላላችሁ። የምትፈልጉት እቃ አላችሁ፣ ያለለ እቃ የለም። የምትፈልጉት አይነት እቃ ጫማ፣ ልብስ፣ መስቀያ ያለለ እቃ የለም። ግን ጥንቃቄ በተሞላበት ቢሆን መልካም ነው ብዬ አስባለሁ። አያችሁ፣ የሁማኔር ነው ይሄ፣ ሁማኔር ነው። እስቲ ቆንየው። አይ አይደለም፣ ይሄ ውግ ነው፣ ግን በጣም ነው የሚያምረው። ሁማኔርም አለላችሁ። ሌላ ጊዜ በአንድ አይነት ነገር ብቻ ቪዲዮ ሰራላችኋለሁ። ዛሬ ምን ማለት ፈልጌ ዛሬ እንግዲህ ምን ማለት ፈልጌ ነው፣ በነፃ ፓውንድ ወይም ደግሞ በነፃ ክፍያ የሚባል ነገር የለም። ቲሞ 3 እቃ በነፃ ከሰጣችሁ እናንተ እነሱ በሚያስቀምጡላችሁ ገደብ በዛ ብር ያክል እቃ መግዛት አለባችሁ። ለምሳሌ በኢትዮጵያ 2000 ብር እቃ መግዛት አለባችሁ ካላችሁ የቲሞ ካምፓኒ የ2000 ብር እቃ ትገዛላችሁ። ከዛን 3 እቃ ወይም ደግሞ 2 እቃ በነፃ ትወስዳላችሁ እንጂ በነፃ እስከ ቤታችሁ ድረስ የሚያመጡላችሁ እቃ የለም። የትኛውን ካምፓኒ ያመጣ? እንዴት አድርገው ነው በነፃ እስከ ቤታችሁ ድረስ እቃ የሚያመጡላችሁ? ግዴታ እነሱ የሚሰጣቸውን ነፃ እናንተን በገንዘባችሁ ታዛላችሁ። እነሱም በዛው ምርቶቻቸውን አገልግሎታቸውን ያስተዋውቃሉ ማለት ነው። እኔ እንግዲህ ቲሞን በጣም ነው የምወደው። ይህ ቪዲዮ ከተመቻችሁ ላይክ እንዲሁም ደግሞ ሼር እና ሰብስክራይብ ማድረጋችሁን አትርሱ።